መንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 23 በዚች ቀን በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰለሞን የዕረፍቱ መታሰቢያ ነው። የዚህ የሰለሞን የእናቱ ስም ቤርሳቤህ ነው። የዳዊትም ሕግ ተላልፎ ከእሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሠጸው ጊዜ ንስሐ ገብቶ መሪር ለቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህ በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰለሞን ወለደችው። ንጉሥም ዳዊትም ከእርሷ በኋላ ልጇ ሰለሞን እንዲነግሥና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰለሞን 12 ዓመት በሆነው ጊዜ አዶንያስ እነግሣለሁ ብሎ ተነሣ። ምክሩንም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እርሱንም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች ሆኑ። የይሁዳ አርበኞችና ሁሉና የንጉሡን ልጆች ወንድሞች ሁሉ ጠራ። ከዚህም በኋላ አዶንያስን ይህን እንዳደረገ ለቤርሳቤህ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሥ ሰገደች። ንጉሡም ዳዊት ምን ሆንሽ አላት። ጌታም ንጉሥ ሆይ ልጅሽን ሰለሞን ከእኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስን ነገሠ። ጌታዬ ንጉሥ ሆይ አንተ ግን አላወቅህም አለችው። ከንጉሥም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሥም ናታን መጣ ብለው ነገሩት። ወደ ንጉሥም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከእኔ ቀጥሎ አዶንያስ ሲነግሥ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችና ብዙ ፍየሎች አርዶ የሠራዊት አለቆችንና የንጉሥ አሽከሮች ሁሉ ካህኑ አብያታርንም ጠርቶአልና በፊቱንም ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግሥ ይሉታል አለው። ዳዊትም መልሶ ቤርሳቤህ ጥሩአት አለና ጠሯት። ገብታም በንጉሥ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያጸናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህ አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሥ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ይኑር አለችው። ንጉሥ ዳዊትም የይሁዳ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማቹን ቀኝ አዝማቹን ጥሩልኝ አለ። ንጉሡንም ከእናንተ ጋር የጌታችሁ አሽከሮች ይዛችሁ ልጄ ሰለሞንን በበቅሎ ላይ አስቀምጣችሁ ወደ ጊዮን አውርዱት። በዚያ ነቢዩ ናታንና ካህኑ ሳዶቅ ገብታችሁ በእስራኤል ላይ አንግሡት አላቸው። ቀንደ መለኮት ንፉ፣ ሰለሞንን 1000 ዓመት ያንግሥ በሉት። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ። እርሱ ስለ እኔ ፈንታ ይነግሥ፣ በሁለቱ ነገድና በ10ሩ ነገድ ይነግሥ ዘንድ እኔ አዝዣለሁ። ካህኑም ሳዶቅም ከድንኳኑ ቀርና ቅብዓን ወስዶ ሰለሞንን ቀባው። ቀንደ መለከትንም ንፉ፣ ሕዝቡንም ሁሉ ሰለሞን 1000 ዓመት ያንግሥ አሉ። ሕዝቡም ሁሉ ተከትለውት ወጡ፣ ከበሮንም መቱ፣ ታላቅ ደስታም አደረጉ። ከድምፃቸው የተነሣ ምድር ተናወጸች። ሰለሞንም በመንግሥቱ ዙፋን ተቀመጠ። የንጉሡንም አሽከሮች ጌታቸው ንጉሥ ዳዊት እያመሰገኑ ገቡ። እግዚአብሔርን የሰለሞንን ስለ ሦስተኛ ቢወድቅ መልካም ያድርገው፣ አሁንም በዙፋኑ ውስጥ የበለጠ አድርገዋለች። ንጉሡም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያህ ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና እሄዳለሁ፣ አንተ ግን ጽና ብለህ ሰውን ሁን። በሕግ ጸንተህ ትኖር ዘንድ የፈጣሪ የእግዚአብሔርን ትእዛዝ ጠብቅ። እኔ እንዳዘዝሁ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዝና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌንና ቢጠብቁ በፊቴ በፍጹም ልቦናቸው በፍጹም ሰውነታቸው በእውነት ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ የነገረኝ ቃሉ ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛ በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱም
እጅግ የከፉና ብዙ ክፋት የሰሩ ነበሩና ከዳዊት ዕረፍትም በኋላ ሰለሞን በዚህ መሥዋዕትን ይሠዋ ዘንድ ተነስቶ ወደ ገበያንን ሄደ። ገባዖንን ፈጽማ ተስፋ ነበርና ሰለሞንም በገባዖን በዚያ መሠዊያ ውስጥ ሺህ መሥዋዕትን ሰዋ። እግዚአብሔር ለሰለሞን በሌሊት በሕልም ተገለጠለት። ለአንተ እሰጥህ ዘንድ ልብህ ያሰበው ልመና ለምን አለው። ሰለሞንም በቅንነት በእውነት በንጹሕ ልቦና ከአንተ ጋር በፊትህ ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። በዚች ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተሃልና አለው። አሁንም ከቤቱ አንተ ፈጣሪዬ ስለ አባቴ ስለ ዳዊት ፈንታ እኔን ባሪያህን አነገሥኸኝ። እኔንም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለሁ። ለዚሁ ለብዙ ወገን መፍረድ የሚችል የለምና ሰምቶ ለወገኖቹ በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያህ እውቀትን ስጠው። ሰለሞን ይህን ነገር ለምኖታል። ይህ ነገርም እግዚአብሔር በፊቱ ደስ አሰኘው። እግዚአብሔር ይህን ነገር ከእኔ ለምነሃልና ለአንተም ብዙ ዘመንን ባለጸጋነት አልለመንህም፣ ጠላቶችህንም አጥፋልኝ ብለህ አልለመንህም። ነገር ግን ፍርድ መስማት ታውቅ ዘንድ ለምነሃልና እነሆ እንዳለ አደረግሁልህ። እነሆ ከአንተ አስቀድሞ እንዳልነበረ ከአንተም በኋላ እንዳንተ ያለ እንዳይነሣ አድርጌ ብልህ አስተዋይ ልቦና ሰጠሁህ። ሰው በመንግሥቱ እንዳንተ እንዳልሆን አድርጌ ያለመንኸኝም ባለጠግነት ክብርን በዘመንህ ሁሉ እሰጥሃለሁ አለው። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነሥቶም ወደ ኢየሩሳሌም ሄደ። በጽዮን በእግዚአብሔር ታቦት ሕግ አንጻር ባለው በመሠዊያ ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎችም ለእሱም ታላቅ ግብዣ አደረገ። በዚያን ጊዜ ሁለት አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱ ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድሁ በሦስተኛው ቀን ይህች ሴት ወለደች። በአንዲትም እንኖራለን። በዚያ ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭናዋለችና የዚያች ሴት ልጅ በሌሊት ሞተ። በሌሊትም እኩሌታም ተነሥታ ተኝቼ ሳለሁ ልጄን ከአጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇን በአጠገቤ አስተኛችው። ልጄን አጠባ ዘንድ በጡቷ በነቃሁ ጊዜ ያንን የሞተ ልጅ አገኘሁት። በነጋም ጊዜ አየሁት፣ እነሆ የወለድሁት ልጅ አይደለችም አለችው። ያች ሁለተኛዋ ሴትም አይደለም፣ ያኛው የኔ ልጅ ነው እንጂ ያቺ ልጅ አይደለም፣ ያቺስ የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፉን አምጡ፣ ደህናኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚህች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀን ታውኮአልና። ልጇን ደህና የሆነ ያቺ ሴት መልሳ ንጉሡ ጌታዬ አይደለም አይግደልስ፣ አትግደሉት፣ ደኸኛውን ልጅ ለእሷ ስጧት አለች። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት በላለችው ለዚህች ሴት ደኸኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡን የፈረደው ይህ ፍርድ ሰምተው ቅን ፍርድ ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሥ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰለሞን በእስራኤል ላይ በነገሠ በአራተኛው ዓመት በሁለተኛው ወር የእግዚአብሔር ቤተ መቅደስ ሊያንጽ ጀመረ። በ11ኛው ዘመን መንግሥቱ ወሩ ባዕድ በሚባል በስምንተኛው ወር ቤቱንና ሥርዓቱ ሁሉ ፈጸመ። በ7 ዓመትም ውስጥ ሥራውን የራሱን ቤት በ13 ዓመት ሠርቶ ጨረሰ። ከዚህ በኋላ ሰለሞን የእግዚአብሔር ቤትና የራሱን ቤት በ20 ዘመን ሠርቶ በጨረሰ ጊዜ የእግዚአብሔር ታቦት ሕግ ከዳዊት ከተማ ከጽዮን ያመጣ ዘንድ ያንን ጊዜ የእስራኤል ሽማግሌዎችና የነገድ አለቆች የአባቶቹንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎችም ሁሉ ወደ ንጉሡ ወደ ሰሎሞን በ7ኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቱን የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅድሳት ሁሉ ተሸከሙ። ንጉሡና እስራኤል ሁሉ
በታቦት ፊት ስፍር ቁጥር የሌላቸው በጎች፣ ላሞች ይሰዉ ነበረ። ካህናቱም ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታ ገቧት። ኪሩቤል በታቦቷ ቦታ ላይ ክንፋቸው ጋርደዋልና፣ ኪሩቤል በስተላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበረ። ከቅድስተ ቅዱሳን ጋር የያዙት ነበሩ። ቅዱሳኑ ኪሩቤል ከፍ ብለው ከቅድስተ ቅዱሳን አንጻር ላይ ሆነው ያያሉ፣ በውጭ ግን አይታዩም ነበር። ከግብፅ ሀገር በወጡ ጊዜ ከእግዚአብሔር ከእስራኤል ልጆች ጋር ቃል ኪዳንን ከገባባቸው ሙሴ በኪሩቤል ካኖራቸው ከሁለቱ ጽላቶች በቀር በታቦት ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱ ሁሉ ብርሃን ሞላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ ሞልቶአልና፣ ከብርሃን መገለጥ የተነሳ ካህናቱ ሥራቸውን መስራት ከፊቱ መቆም ተሳናቸው። ያን ጊዜም ሰሎሞን እግዚአብሔር በደመና ውስጥ እኖራለሁ ብሎአል፣ እኔም ለዘላለም የምትኖር ማደሪያ ቤተ መቅደስ በእውነት ሠራሁልህ አለ። ንጉሡም ፊቱን መልሶ የእስራኤል ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔር ረጅም ጸሎት ጸለየ። ሰሎሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞ የእስራኤል ማኅበር እንደተናገረ ሁሉ ለወገኖቹ ለእስራኤል ዕረፍት የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላም ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕት ሰዉ። ንጉሥ ሰሎሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞች፣ 120,000 በጎች ናቸው። ንጉሥ ሰሎሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባውን እንደታየው ዳግመኛ እግዚአብሔር ለሰሎሞን ታየው። በፊቴ የለመነኝ ልመናህን ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራኸውን ቤተ መቅደስ አከበርሁ። ልቡናዬም ዓይኖቼ በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰሎሞንም 40 ዘመን ነገሠ። ከመንገሡም በፊት 12 ዓመት ኖረ። መላ ዕድሜው 52 ዓመት ነበረ፣ በሰላም አረፈ። ይህንን ጥበብ የተሰጠው ንጉሡ ሰሎሞን ጥቅም ያላቸው ብዙዎች መጻሕፍት ደርሶአል። እሊህም ትንቢትና ትምህርት ያላቸው ምሳሌዎች፣ መኃልዮች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን ለዘላለሙ አሜን። ሰላም ለሰሎሞን እክለ አእምሮ ሲሳይ ወንዋየ ጥበብ ንዋይ ዘንተ ንጉሥ ከመ ይቤል በመኃልዩ በወርኃ ክርስቶስ ጻመ ከመ ትርአዩ አብያነ ጸጋኑ ወሮማን ፈርዩ። በዚህች ቀን ዳግመኛ በክብር ባለቤት ክርስቶስ የታመነ አባ ኖኅ አረፈ። ይህም ቅዱስ አኮንስ በላይኛው ግብፅ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚገደል ጽሙድ ነበረ። ዲዮቅልጥያኖስም ብዙዎቹ ሰማዕታት ሲያሰቃይና ደማቸው ሲያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታት አቅርቦ ደማቸው አፈሰሰ። በዚያን ጊዜ አባ ኖብን አስታወሱ። ሲያንዴውና ገዢ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሠዋ። ይህንንም የምንኩስና ልብስ ከላዩ አውጥተው ጣል አለው። አባ ኖብም ይህም ሥራ ከቶ ከእኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስ አልተወውም፣ የረከሰ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ሥቃይ እጅግ አሰቃየው። አባ ኖብም ክብር ይግባውና በጌታችን በኢየሱስ ኃይል ታግሶ ተቀበለ። ከዚህ በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥን ቁስጥንጥኖስን እስከሾመው ድረስ 7 ዓመት ኖረ። ቁስጥንጥኖስም በነገሠ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈተው ወደ እርሱ እንዲያቀርቧቸው ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤ ላከ። ለመልእክተኞቻቸውም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸው ታላላቆችና መምህራኖች አምጧቸው። ከእነርሱ ውስጥ የታወቁ ሐናን ከተባለ ሀገር አባ ዘካርያስ፣ ከፍዮኑ መካኒዎስም፣ ከሀገረ ዲሂን አጋቢዎስ፣ ከሀገረ በላኦስ አባ ኖብ ናቸው። የንጉሥ መልእክተኞችን በየሀገሮች ሁሉ እየዞሩ የታሰሩ ቅዱሳን ከእስር ያወጧቸው ነበረ። ከእነርሱ
ደስ ይላቸው ነበር። የተመሰገነ እግዚአብሔር ያመሰግኑ ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኞች አባኖብን ከ5 ሀገሮች ፈልጉ የአገሩ አንጻር ወደ ሆነችው ወደ ሀገረ በሰላም ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሥ መልእክተኛውም አገኘውና ከእርሱ ጋር ወሰደው። ወደ አንዴውና እስከ ደረሱ በመርከብ ተሳፈሩ። ክርስቲያኖችንም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባኖብም ያለ ውዴታው ቅስና ሹመትና የቁርባን ቅዳሴ ቀደሰ። በቅዳሴው ፍጻሜ ቅዱሳት ለቅዱሳን ብሎ ጮኸ። ይህን ማለት ንጽሕና ቅዱስ የሆነ ከሥጋው ከደሙ ይቀበል ማለት ነው። በዚያን ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸው ይቅር ሲላቸው አየው። ሥጋውንና ደሙን ካቀበላቸው በኋላ ወደ ንጉሥ ለመሄድ ተዘጋጁ። ቁጥራቸውም 72 ነበረ። 37ቱ ሰረገላ አዘጋጀላቸው። እያንዳንዳቸው በሰረገላ ተቀመጡ። ባለፉም ጊዜ የደናግል ገዳማት ካሉበት ድረስ ደናግሉ ወጥተው ተቀበሏቸው። ቁጥራቸው 700 ነበረ። ከእርሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበረ። ወደ ንጉሡም ከተማ በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውኃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲህም ለሁሉም አደረጉ። ቅዱስ አባኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡ በገባ ጊዜ እነርሱ ቡራኬ ተቀበለ። ቁሳቸውንም ሳመ፣ እጃቸውንም አከበራቸው፣ ብዙ ገንዘብም ሰጣቸው። እርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅዱሳን በቀር ምንም አልተቀበሉም። ከዚህ በኋላ ሰላምታ ሰጡ፣ ወደየአገራቸው በሰላም አሰናበታቸው። አባኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኖብ ዘመሐመኔ ዘተበእለ ወተልወ ሰማዕታት 80 ዘዲዮቅልጥያኖስ ቀተለ ወቁስጥንጥኖስ ጻድቅ በከመ አዘዘ ቃለ አስተበጽሑ አብያጺሁ እለ ሀለወ ሁለ ሶበ ኢፈቀደ ይሃብሁ ቁስል። በዚህች ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ዛቀረብኩ መኃልየ ተዘክር አእላፍ እምአሐዱ ተሳመድኩ ዘለፈ ለለአነበቦ ተወክፈ ዘሌትየ መጽሐፍ እንተረሰይከ እግዚኦ ጸርሐከ መበለት ወክፈ እምአለ አቡኡ ብሉዓን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወደናግላን ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፉ በክርታስ ወለዘአጽፉ እንዘ ይድረሱ ወለዘአነብቡ ወለዘተርጎሙ በልሳነ ሐዲስ ወለዘሰምዐ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባሰ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ እሙረ ይማረነ ኢየሱስ ክርስቶስ